ሰላም ሰላም እንዴት ናችሁ? ውድ ተማሪዎቻችን ይህ የሰባተኛ ክፍል ሶሻል ስቴዲ ዩኒት 5 ወደ እናንተ የሚቀርብ ለሰን ነው። በአትኩሮት እንድትከታተሉ ጋብዛለሁ። መልካም ጊዜ። ወደ ሳስረዳ ዲፕሊ ለማስረዳት ሞክራለሁ። በዛው ልክ እናንተም እንድትከታተሉ ይሁን። ዩኒት 5 Ancient History of Africa ይላል። ከዚህ ስለ ጥንት አፍሪካ ሂስትሪ ነው የሚያነሳው። ከነዚህ አማካኝነት አራት የሚሆኑ ጥንት የአፍሪካ ታሪኮችን ያነሳል። ምዕራፍ 5 ከነዚያ መካከል ዛሬ ደግሞ የምናየው የመጀመሪያውን አንሸንት ኢጂፕት ሂስትሪ እናያለን ማለት ነው። አንሸንት ኢጂፕት እንግዲህ የጥንት ግብጽ ስልጣኔ ወይም ታሪክ ስናነሳ ኢጂፕት civilization began at about 300,000 BC in the Nile Valley or in northeast Africa። የጥንት የግብጽ ስልጣኔ የጀመረው የዛሬ 3000 ዓመት ዓለም በፊት በናይል ቫሊ አካባቢ በአፍሪካ በኖርዝ ኢስት አፍሪካ አካባቢ እንደተጀመረ ታሪኩ ይነግረናል። Herodotus said that Egypt was the gift of the Nile because Nile River is the lifeline of Egyptians. Herodotus means he was a father of history. የታሪክ አባት የምንለው ነውና ምንድነው ያለው? ግብጽ የናይል ስጦታ ናት ወይም የናይል ሪቨር ለግብጽ ስሯ ነው ወይም ደም ስሯ ነው። የግብጽ ሁሉ ኢኮኖሚ የተመሰረተው በናይል ሪቨር ነው ብሎ እንግዲህ ዲፋይን አድርጓል ወይም ኤክስፕሌን አድርጓል ሄሮዶተስ ኢጂፕት። ምክንያቱም የግብጽ ዋና ከተማ ካይሮን የናይል ወንዝ ለሁለት ከፍሎ ነው የሚያልፈው። የዛሬ ግብጽ ኢኮኖሚያ መሰረተ ልማቷ ሁሉ የለማው በናይል ስለሆነ ማለት ነው። የናይል ውሃን ለተለያዩ ፐርፌስ በመጠቀም ለራሳቸው ለመስኖ ስራ ለእርሻቸው ስራ በመጠቀም ሀገራቸውን ስላለሙ herodotus said the Nile was for Egypt it is a gift or it is a bloodline ብሏልና Egypt could